መጨረሻ ላይ ሰማቷን ዶክተሩ ዛል ሲል ዞር ብላ እንደመቆጣት አይነት ነገር ዞር ብላ ታይዋለች ሐኪሙ ዞር ብላ ስታየው ከሷ ፊት ላይ የሚወጣው ብርሃን ዶክተሩ ላይ የሚገርም በቃ እንደ መብረቅ ነገር ሪፍሌክት ያደርግና እንዲገባል ሰውነቱ ስርቅርቅርቅ እያለ እጁ ድረስ ይገባ አይዋል የሚገርም እኔ እንደዚህ ነው ተኛውት እንግዲህ እዚህ ጋር ነው የሚሰራው ሰርጀሪ ሰማዕቷ ከቀኝ ጎኔ ቅድስ ዝርግግ ብላ የቁመቷን ከዶክተሩ ጎን ነው የምትቆም ጸሎት ሳረግ እንዳልኳት አዛብም ይሁን መናፍቅም ይሁን በቃ እኔ ልሰራ የሚመጣው ዶክተር ከጎን ቆመሽ አንቺ ስርኝ ያልኳት መጥምቀ መለኮት ከሷ ጎን ሰማዕቱ ቅዱስ ጊዮርጊስ እንዲሁ በቃ አልጋይን እንደዚህ ተደረደሩ እኔ ማላየው ከባድ ነገር ማላቃቸው ቅዱሳን ቁጥር ስፍር የሌላቸው ታዩኛል በቃ አይን ጥቅሽ አይነን ከርነ እንደዚህ አትመለስም ይሰግዳል መጥምቀ መለኮት ራሳችን ሳንድን ሰው ለሰው እንትን ምንል ሰዎች ስላለን በየዋህነት ነው ግን ምን አረኩኝ በቃ ጭሜ ላይ የቀረኝ ቤተሰብ የለም ጻግርሽ ላይ ክርስትና ስማቸው እኔ ተቀመጥኩበት ቦታ ታስሮ ብዙ ሰው በጣም ክርስትና ስም ያዘችው ይጀገብች ተሰቃየሁ የሚል ሰው ሰማሁ በይ በደንብ ሰማሁት አይቻልም ንስሐ ይግቡ ንስሐ አይግቡ በምን አቃችሁ ነው ይዛችሁ እየገባችሁ የምትንገላቱ እናንተ ማዳን ከንዘወትር አይቻለሁ ባይ መልካም አደረገ ፈጣሪ ለኔ ካንሰር ሆኖ ሁሉ ሰውነትሽ ሙሉ አካልሽ ታውቆ ልጆችሽን ሳታሳድጊ እድሜሽ ከሚያጥር ፊትሽ ፓራላይሲስ ሆኖ ልጆቹን ማሳደግ አይሻልሽም መራት ተሰማላችሁ እስከ መጨረሻ አብራችሁን ቆዩ በቀጥታ ወደ እንግዳዬ ነው የምወስዳችሁ እህቴ ጥሬና አክብረሽ ስቱዲዮ ድረስ ስለመጣሽ ከልብ አድርጌ አመሰግናለሁ እንኳን ደህና መጣሽ እንኳን ደህና መልካም እስቲ ስምሽን አስተዋውቂንና ከየትም እንደመጣሽ ግለጭልንና ራስሽን በማስተዋወቅ እንጀምር እሺ የተመኝ ይባላል ከዚሁ ከአዲስ አበባ ነው የምኖረው መልካም እህቴ ስለመጣሽ በድጋሚ አመሰግናለሁ ወደ በርሜል ቅዱስ ጊዮርጊስ እንግዲህ ያው ተመሳሳይ ጥያቄ ቢሆንም ያው እንዴት አወቅሽው እንዴት ሄርሽ መቼ ሄርሽ ነውና ከዚህ የተለየ ነገር የለውም ያው ሰው ይሄንን ፕሮግራም ሲሰማ እንዴት መሄድ እንዳለበት ራሱ ይዘጋጃል ከየት ተነስቶ የት እንደሚወርድ በምን መረጃ ማግኘት እንዳለበት ወደ ቦታው ለመሄድ የሚያስፈልጉ ጓዞች ማለት ምን እንደሚያስፈልግ መረጃ ከዚሁ ቪዲዮ ላይ አይቶ ሰውም ለመዘጋጀት ስለሚጠቅም ሌላም የሚባል ነገር ስለሌለ በርሜል ቅዱስ ጊዮርጊስን እንዴት አወቅሽው በመጀመሪያ 2015 ላይ ነው ያወቅኩት ለመጀመሪያ ጊዜ የሚሄድኩት እንደዚሁ አጋጣሚ ቪዲዮዎች ይገባሉ ዩቲዩብ ላይ ሳይ አንድ ሺዎጎች ይያለ አጋጣሚ እሱ ሚዲያ ላይ ነው ድንገት ስከፍት የጊዮርጊስን ጸበሉን አየሁትና ለረጅም ሰዓት አየሁት የሚገርመው 5 ሰዓት አካባቢ ነው ድንገት እንደው ጋደም ብዬ እንቅልፍም ቢያለኝና ስከፍት የመጣልኝ በቃ እስከ 8 ሰዓት አየሁት እያለቀስኩ ነበር ማየው በቃ እንቅልፍ መተኛት አልቻልኩም ከጨረስኩ በኋላ ልቤ ለመሄድ በቃ ተነሳሳ ታምሩን ሰማ ከዛ 2015 ጥር ላይ አካባቢ ጥር መጨረሻ 25 26 አካባቢ ነው በጣም ብዙ ወረፋ በዛበት ጊዜ በጣም በ7 ቀን ምናልባት አንድ ቀን ነው የሚደርሰው 15 ቀን የቆየሁት በዛ ቆይታዬ ውስጥ 3 ቀን ብቻ ነው የተጠመቅኩኝ ያው መሃል ላይ ሴቶች ልማድ እንቅፋት ሆነ ከዚህ አስተካክዬ ነበር የሄድኩት እዛ እንደገባሁ ግን አጋጣሚ ቁምጣ ተቀብዬ ቦኖ ይዤ ተሰልፌ ያለ ነው እንደዛ አይነት እንቅፋት ይመጣብኝና በቃ እሱን መልሼ እያለቀስኩ ነው የተመለስኩት ታላቅ መንፈሳዊ ጉዞ መጋቢት 21 ወደ በርሜል ቅዱስ ጊዮርጊስ ከኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር ጋር እነሆ እንድትጓዙ ጋብዘናቸዋል በጉዟችን ላይ ታላላቅ መምህራንና ዘማሪያን ይገኛሉ መምህራችን መምህር ኢዮብ ይመኑ መምህር አንተነህ አበበ ዘማሪ ትምርትነሽ ጥላሁን ዘማሪ በሱ ፍቃድ አንዳርጋቸው ፍራር ፍቅረ ማርያም ተገኝ አብረውን ይጓዛሉ በርሜል ቅዱስ ጊዮርጊስ ላይ ታሪክ ሊሰራ ነው የሀገረ ስብከቱ ሊቀ ጳጳስና ዋና ስራ አስኪያጅ በጉባኤው ላይ ይገኙበታል በ0906787878 በ0965454545 በኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር ስልኮች ቀድማችሁ በመደወል አብራችሁ ተመዝገቡ እስከ መጋቢት 13 ድረስ
አቡነ ሐራ ድንግልና ጣና ገዳማት ላይ የምንሳለምበት ፓኬጅ ተራዝሞ ቀጥሏል። ከነገ ጀምራችሁ እየደወላችሁ ቁረጡ፣ ተመዝገቡ፣ አብራችሁ ተጓዙ። የዚህ ታሪካዊና ታምራዊ ጉዞ በረከት ተካፋይ ሁኑ። እንደገና 7 ቀን ለመጠበቅ ደግሞ ከባድ ስለሆነ ነበር የሄድኩትና ደርሶኝ በቃ እዛች በርሜሏ ጋር እስክደርስ ያው አንዳንዴ ካለህ እንትን ትጓጓለህ፣ ግን አልተሳካልኝም። ቁምጣ ከያዝኩ በኋላ ቦኖ ይዤ ተሰልፈን እያለ በቃ ደስ የማይል ስሜት ተሰማኝና ይቅርታ እንደ ብዬ ቁምጣውን ሰጥቼ ከጎን ይላለችው ስመለስ ቼክ ሳረግ በቃ መግባት አልችልም። አለቀስኩ፣ በጣም አለቀስኩ። ሰማዕቱ ምን ነው አልፈቀድክልኝም ለኔ? በጣም አዘንኩኝ። ያው እኛ ስጋዊ ነው እንትናችን፣ ለሁሉም ጊዜ ያለው ቀን አለው እግዚአብሔር የሚያድንበት። እኔ ግን ችኮላ በጣም ቸኩዬ ነበረ። ያም አልተሳካልኝም። በዛን ቀን አልገባሁም። ተመልሼ ምን ይሻለኛል 8 ቀን ጨርሼ 4 ቀን እስከሚደርሰኝ በርሜል ዮርዳኖስ ተጠምቄ ነበር። ከዛ ይሄው አሁን እንደገና ተመልሶ በ11ኛ ቀን እንደዚህ ሆንኩ ስለው በቃ ነገ ምናምን ንጹህ ከሆንሽ ትገቢያለሽ፣ ያንቺ ሆን ብሎ መሰናክል ነው ቆኑ፣ ንጹህ ካልሆንሽ ግን ያው መቆየት አለብሽ አለኝ። በጭራሽ በቃ የሴቶች ልማድ ከ3 ቀን በላይ ሆኖ አያውቅም እኔ ላይ። የዛኔ ግን 5 ቀን በተከታታይ 5 ቀን ቆይ። በቃ የእግዚአብሔር ፈቃድ ይሁን ወደ ማለት ተመለስኩ። ዮርዳኖስ አለ ንጹህ ያልሆነ የሚጠመቅበት፣ እዛ እየተጠመቅኩ ቆየሁ። ከዛ መቼ መግቢያ የሆነ የሚገርመው የሰማዕቷ ዕለት፣ ሰማዕቷ በህይወቴ ብዙ ታሪክ ሰርታለችና የቅድስት አርሴማ ማለት ቅድስት አርሴማ ሰማዕቷ የሷ ዕለት ሆነ። ደግሞ ሌላኛው 7 ቀን ቆይቼ ስገባ መግቢያ የዛን ቀን ሆነና ያው ተራ ደረሰኝ። ገባሁ። የመጀመሪያ ጥምቀቴ ማለት ነው የ2015 የመጀመሪያ ጥምቀቴ። የዛን ቀን ስገባ ምን አረኩ? ያው ስህተት ሰርቻለሁ። ሰውም እንዲማርበት ስለምፈልግ ነው። በዚህ ስህተት መጀመሪያ ራሳችን ሳንድን ሰው ለሰው እንትን የምንል ሰዎች ስላለን በየዋህነት ነው። ግን ምን አረኩኝ? በቃ ጭሜ ላይ የቀረኝ ቤተሰብ የለም። እግርሽ ላይ ክርስትና ስማቸው ወንድሞቼ እህቶቼ በቃ የወንድሜ ሚስት ምንም በጸሎት አስብኛለኝን ሁሉ ያው እግዚአብሔር እሱ ሰማዕቱ ያጥምቃቸው ብዬ በየዋህነት ያንን ጽፌ ነው የገባሁት። ስጋባ ደግሞ ያው መጀመሪያ ጥምቀት ጉጉት አለ። ጸበሉ ምን እንደሆነ አላውቀውም ገና እና ቀጥታ እንደው ፈጠኝ ከሁሉም ሰው ቀድሜ ልብሴን ቀይሬ ሄጄ በርሜሉ ጋር ነው ቁጭ ያልኩት። ከዛ ገና ቁጭ እንዳልኩ ግን ጸበሉ ሳይመጣ በሚገርም ሁኔታ በቃ እኔ ነኝ ወይስ ምን ግራ ነው የገባኝ። የሆነ ሀፋፍ ነው የሆንኩት። በቃ ሰማዕቷ ብሎ እየተመለስኩ እንደገና ከዛ እንደዛ ስለ ሮጦ መጥቶ አሰረኝ ልጁ ቀድሞ እና እዛው አስደግፎ በደንብ በርሜሉን አስደግፎ አስቀምጠኝ። ከዛ ጸበሉ እስኪመጣ በቃ ጭንቀቱ ልነግርህ አልችልም። ያው ጸሎት የምችለውን ሁሉ ጸሎት ል ነበር። ሰላም ለኪ ደጋግሜ እላለሁ። መጣ። ሲመጣ የሚያስፈራ የፈረስ ኮቴ ነው የምሰማው ነኝ። ይላል ይላል እየፈራን በቃ ሲል ያው ሽታው ሲመጣ በቃ የለውም ሙሉ ለሙሉ በቃ ተሰወርኩ። ተሰወር ምንድነው የሚታየኝ? እኔ የተቀመጥኩበት ቦታ ታስሮ ብዙ ሰው በጣም በቃ ሁሉም ታስሮ ወንዝ የሚሞላ ወንዝ ውሃ ያለበት ወንዝ ውስጥ ታስሯል። እንዲህ በርሜል እንደምንታሰረው ሁላችን እኔም ጭምር። ከዛ የሚታዩኝ በቃ እነዛ ሰዎች ውሃው ከመቀመጫቸው ጀምሮ ወደ ላይ እየሞላ እዚህ ደረሰ። እኔ እውላለሁ እነሱን እያየሁ ሰማዕቷ ድረሽልኝ፣ እናቴ ድረሽልኝ፣ ዘም በቃ ቅዱስ ገብርኤል ማቃቸው ሰማዕቱ እናቴ አባቴ አደራ ይለብህም እንዴ እላለሁ። የተወለድኩበት ደብር ሰማዕቱ ጊዮርጊስ ነው በነገራችን ላይና ክፍለ ሀገር ነው የተወለድኩ። ስመ ክርስትና የተቀበልኩበት ሰማዕቱ ቅዱስ ጊዮርጊስ አትሰማኝም? እኔን ካልሰማ የእናቴ አባቴን ዝክር ብለህ ድረስልኝ ሰማዕቱ። ምንም በቃ አቤት የሚል እንጭዋለሁ። ነፍሴ ተጨነቀች አንገታቸው ድረስ በቃ እነሱ ሊወድቁ እንደዛው እንደታሰሩ እንደዚህ የሚል ነው የሚታየኝ። በቃ ነፍሴ ተጨነቀች። እኔ ያለሁበት ብቻ ከፍ ያለ ነው። በጣም የሚገርም እኔ ቁጭ ያልኩበት ቦታ ከፍ ብሎ እኔን የገባሁበት በቃ ከመቀመጫዬ አያልፍም ያ ውሃው
ለኔ ለራሴ ጋር እኔ የምጮኸው ግን ለሌላው እንዲያድኑልኝ ነው። ያ የገባው ህዝብ በቃ ገብቷል ሁሉም እንደዚህ እያሉ እየሰመጡ ነው በቃ ከፍ እያለባቸውና አትረፍልኝ ሰማዕቷ እባክሽ እንደዚህ ነው እናቴ ነገርኩሽ እንደዚህ እኮ አይደለም የለመንኩሽ እባክሽ እናቴ ስሚኝ እያልኩኝ ስነጋ የአጥማቂው እግር ላይ ነው ያለሁት። በእግሩ ደግፎኝ እንደዚህ ተደግፌ ማለት ነው ቀይነካሁት። ያው እኔ ስደክም አውጥተውኝ መሰለኝ ከጸበሉና ቀስመለስ ነፍሴ የለችም ጨነቃለሁ የመጻፍ ስምሽ ሲል ነገርኩት። ስነግረው ግን አልችልም በቃ እንዳትጥለኝ በእናት ብዬ አስደግፈኝ ወደዛ ጋር አስደግፈኝ አልኩት። እሱ ደግፎ ይዞኝ ራሱ አልበቃኝም ነፍሴ ተንጠልጥላለች። ከዛ ደገፍ አረገኝ ወደዛ ጋርና እንደምንም ብዬ ልነሳ ስሞክር አልችልም። ያጦለውለኛል ባሉም ስጠኝ ላለው በዛኔ ይቀበሉሃል። በጣም እግዚአብሔር ጸጋውን ያብዛላቸው ነው ለነሱ የኛን ሁሉ ምራቅ እየተቀበሉ ከዛ እንደዛ ሰጠኝ። ተፋውና ደግፎ አስወጣኝ። ሄጄም አልበሻ ጋር እህቶች አገዙኝ አብረው እንደዛ ለብሼ ነው ወጣሁት። ከባድ ነበር የመጀመሪያው ጥምቀቴ። በቃ ራሴን በጣም ከምቆጣጠረው በላይ በግድ ለብሼ ወጣሁ። የመጀመሪያው የ2015 ከዛ በቃ ስህተቴን ማረም አለብኝ። ውጪ ስሰማ ክርስትና ስም ያዘችው ይጀገብች ተሰቃየሁ የሚል ሰው ሰማሁ። ብዬ በደንብ ሰማሁት። አይቻልም ንስሐ ይግቡ ንስሐ አይግቡ በምን አቃችሁ ነው ይዛችሁ እየገባችሁ የምትንገላቱ እናንተ ሲል ሰማሁና ወይ ይቅር በለኝ እንደዚህም አለ እንዴ ብዬ በደንብ አጠፋሁ። በቃ ጭኔ ላይ ያለው ሁሉ ስም አጥፍቼ በሁለተኛ ጥምቀቴ ስገባ እግዚአብሔር የተመሰገነ ይሁን። መብርሃንን ለመንኳት ሰማዕቷ ቅዱስ ጊዮርጊስን በቃ በምችለው ሁሉ ጸሎት አድርጌ ለምኛቸው ገባሁ። እንዳልጨነቅ ለይተህ መምታት ትችላለህ መድኃኒዓለም በቃ ለይተህ ቅጣልኝ ሌላም ነገር ካለ ብዬ ጸሎት አድርጌ ነው የገባሁት። እንዳልኩ መንፈስ ነበረና እሱን ሲገረፍ ሲጮህ ላይ ሀፋፉኝ ታወቀኛል። ይጮሃል በቃ ይጮሃል። መብርሃን ተይላል ቅዱስ ገብርኤልን ይጠራል። ሰማዕቷና ቅዱስ ገብርኤልን ስለምዘክራቸው እነሱ ናቸው ወዲያው ከሰማዕቱ ይቀበሉታል። ይጮሃል በእነዛ እየጮህ ግን በቃ እመለሳለሁ። ሁለተኛው ጥምቀት ሶስተኛውም እንደዛው ተገርፎ ጮህ አልተሸኘም። ከዛ በጣም በቃ ሶስተኛ ጥምቀት በኋላ እንግዲህ 15 ቀን ሆኖኛል። ህፃናት ልጆች ቤት አሉ። ምንም ማድረግ አልቻልኩም። ውስጤ በጣም እያዘነ አንተ ሁሉም ጋር ማዳን ትችላለህ ሰማዕቱ አንተ በየትም ብሄድ ከኔ እንደማትለይ አውቃለሁ። የእናቴ አባቴ አደራ አለብህ እለዋለሁ። ይዘክሩት ነበር በደንብ እና እንደዛ እያልኩኝ መጣሁ ወደዚህ 3 ተጠምቄ ማለት ነው። በዛው ምንድነው የረሳሁት እዚች ጋር እጢ ነገር ወጣ ነበር እና እሱን መጀመሪያ ሰማዕቱ ጋር ሄጄ መጥቼ ነው ለሕክምና ማድረግ ካለብኝ ብዬ ነው የሄድኩት። እዛ ስጠመቅ እንደዛ 15 ቀን ስቆይ ግን ሰፊ ነበር እንዲተለቅ ብሎ አድጎ ነበር። ያ ስብስብ ብላ ጥጥር አለች ሰማዕቱ ጋር በቆየሁበት ሰዓት እና ከዛ ስመለስ ክረምት ላይ ማለት ነው እዛ እስከ የካቲት ጾም መግቢያ ድረስ ነው የቆየሁት እና ክረምቱ ላይ ግን እስቲ ልታይ ብዬ የሆነ ነገር ገጨኝና አበጠ ተቆጣች። ከዛ እሱን ሕክምና ማድረግ አለብኝ ብዬ ሄድኩ ተመረመርኩ። ከዛ ቼክ ሳደርግ ዶክተሮቹ በጣም እንትናሉ በቃ ከሚገባው በላይ ቴንሽን ፈራሁ። አስፈራሪኝ ከቆየ ከአመት ከ2 አመት በኋላ ይቀየራል። እኔ እንደቀላል ነገር ነበር የጠበቅኩት። እንደውም ያው በሳይንሱ ትንሽ ሙያ ውስጥም ስላለው ማይነር ሰርጀሪ በሚባል ይወጣል ይሄ ቀላል ነው ብዬ ነው ሄድኩት። ሲሄድ እንደጠበቅኩት አይደለም። ነርቭ ላይ ያርፋል። ያ ነርቭ ደግሞ ምንድነው ወደ አፋችንም ወደ አይናችን ከዚህ ጋር አካባቢ ያለው እንደዚህ ይመጣል። አይንህን መክደን አትችልም። ችግሩ እዚህ ሲሰራ ራሱ ሰርጀሪው ሲሰራ ምናልባት ስህተት ከተፈጠረ የፊት ፓራላይዝድ መሆን ፊት መውረድ መውደቅ አይን አለመክደን አፍህ አለመከደን ይሄ ሁሉ ሊያጋጥም ይችላል በሰርጀሪ እና አስበሽበት የኑሉት መጨረሻለኝ ስመረመር ደስ ያደርሳል ስለው በደንብ ሳይንሱን ያው ሙያ ውስጥ አለው ስለው በደንብ አወራኝ ሳይንሱን በቃ ከሚገባው በላይ ፈራሁ አዘንኩ
እኔ ሌላ ሳስብ እግዚአብሔር ለምን እንደዚህ ግን በጣም ተሰማኝ ስለሆነ በጣም ያው ስጋ ለባሽ ነኝ እና ከእግዚአብሔር ጋር በቃ ክርክር ገባ። እኔ ለምንድነው ፈጣሪ እኔ ኢዮብ አይደለሁ እኔ እኮ አልችልም ደካማ ፍጡር ነኝ ለምን በዚህ ፈተንከኝ በፍቅር ብጠራኝ እኮ ይሻላል እያልኩ በቃ መጸለይ ጀመርኩ እና ወስነሽ ነኝ ብሎኝ ነበር ሐኪሙ። በቃ ለእግዚአብሔር ራሴን አደራ መስጠት እንዳለብኝ አመንኩኝ። በሁሉም ጋር አንተ ትገባለህ መድኃኒዓለም እናቴ ሰማዕቷን ዘክራታለሁ በየወሩ ዘክራታለሁ በሚችለው ቅዱስ ገብርኤልንና ሰማዕቷን ያው ልጄን ሴት ልጅ ስለሰጠችኝ 2007 ላይ ተስዬ ከዛ በኋላ በየወሩ ዘክራታለሁ ሰማዕቷን ቅድስት አርሴማን ማለት ነው። ቅዱስ ገብርኤልንም እንደዛው የልጆቼ ወንዶቹ የሁለቱ ክርስትና አባት ነው ዘክራለሁና ሰማዕቱም እንደነገርኩ እናት አባቴ ይዘክሩት ነበር። እኔም በጣም ነው የምወደው እና በቃ ሶስቱን እየጠራሁ መጥምቀ መለኮት ገድላቸው ቤት ያለኝን ሁሉ ገድላቸውን እያነሳው ይሄ እንደዚህ እየደባበስኩ መጸለይ ጀመርኩ። ሕክምናውን ያው እንትን እያረኩ ማለት ነው የሚያስፈልጉ ምርመራዎች ሁሉ እያረኩ ነው በዛ መሃል እና ሰማዕቱ በጸበል ድናለሁ ብዬ ነበር ተስፋ አድርጌ የመጣሁት። በሱም እንግዲህ አልዳን። ሕክምናውንም እናንተ አክሙ ለእናንተ ነው አደራ መሰጠው ራሴ ልጆቼ ህፃናት ናቸው እነሱን እንዳሳድግ በህይወት እንድቆይ ፈቃዳችሁ ይሁንልኝ። እኔ በዚህ ምድር ዓለም አታጓጓኝ በነገራችን ላይ ምንም የሚያጓጓ ነገር የላትም። ያው በእግዚአብሔር ቃል ስትኖር እቺ ምድር ለፈተና ናት አንዳንዴና ምንም አይሰማኝም በምድር ላይ መኖር አለመኖር እንደውም ከመኖሩ ወደ እግዚአብሔር መሄድ የተሻለ ነው ለኛና እኔ ይሄንን ነው ማስብ። ግን ልጆቼ ሰው የለም ማን ቤተሰብ አለ ሁሉም ለራሱ የከበደው ሰዓት ነውና ልጆቼን ማሳደግ እፈልጋለሁ። ሰማዕቷ እርጂ ካሁን በፊትም ጠይቄሽ ሰጥተሽኛለች እንዳሳድጋቸው ግን ፈቃዳችሁን እያልኩ በጣም መጸለይ ጀመርኩ። በቃ ማልቀስ እና እያለቀስኩ ገድላቸው እንደዛው እየተደባበስኩ ሐኪሙ ወስኛለኝ ሄድኩኝ። በቃ ወስኛለሁ አልኩት። ወስነሻል? አዎ ወስኛለሁ። ሰርጀሪ እኮ ግን ከ3 እስከ 4 ሰዓት ይፈጃል አለኝ። ደነገጥኩ እንደገና። በቃ ምን ማድረግ ይቻላል? ግራ ገባኝ። ነርቭ ላይ ነው ያረፈው። በስታቱ ነርቭ ከተነካ ያው አውርተናል ባለፈው ያ ነገር ከሳስቲሽ አልኩትና እንደገና ደግሞ የነርቭ ሐኪም ፍለጋ ሄድኩ ሌላ ክሊኒክ። የነርቭ ሐኪም ያን ውጤቴን ይዤ ሄድኩኝ አሳየሁት ለሱና እኔ እኮ የነርቭ ሐኪም ነኝ ለምን መጣሽ አለኝ። ይሄን አይቶ ያበጣው አቃለሁኝ ፈልጌ ነው የመጣሁት ነርቭ ላይ ካር ነው ያረፈ ስላሉኝ ነው እና ሰርጀሪው ሲሰራ ነርቡ የመነካት እድል ይኖራል አይኖርም ከነሱ የተሻለ አንተ ካብራራህልኝ ብዬ ነው ስለው ሊነካ ይችላል ሐኪሙ ጎበዝ ከሆነ ደግሞ ላይነካ ይችላል መሰራቱ ደግሞ ግዴታ ነው አለኝ። ካልተሰራሽ ከአመት ከ2 አመት በኋላ ይቀየራል እርግጠኛ ነኝ አለ እና ስለው በቃ ካንሰር ሆኖ ሁሉ ሰውነትሽ ሙሉ አካልሽ ታውቆ ልጆችሽን ሳታሳድጊ እድሜሽ ከሚያጥር ፊትሽ ፓራላይሲስ ሆኖ ልጆቹን ማሳደግ አይሻልሽም ማለት በቃ መረጨልኝ። እሺ አመሰግናለሁ ብዬ ሄድኩና ለዶክተሩ በቃ ወስኛለሁ በዚህ ቀን በለኝ አልኩት። በቃ እንዳልኩ ለእግዚአብሔር ራሴን በቃ ሰጠው። በቃ እስከዛ ግን በዘልማድ ነበር ጸሎትም ብናረግ ቤተክርስቲያንም ብል እንደው ለወደፊት ለመንግስተ ሰማያት እንጂ እግዚአብሔር እንዲከጎን እንደሚቆም ቅዱሳን እንደሚመጡ በቃ እንትን አለልም አላስተውልም ነበር። ከዛ እንደዛ ማልቀስ ጀመርኩ። በሬን እየዘጋሁ በቃ ማልቀስ ጀመርኩ። ልጆቼ ሲመጡም ባይን ጠርቅ ይወጣሉ። እንደዚህ በስርዓት ውዳሴ ማርያም መጸለይ ሁሉ አቃተኝ። እኔ ሰማዕቷ እግዚአብሔር አሳምረህ ነው የሰራኝ ተበላሽቶ ደግሞ ሰው ፊት መቆም አልፈልግም። እንደ ሰው ነው ማንነግራቸው የሚገርም ሰው ፊት ተበላሽቶ መቆም አልፈልግም። አሳምረህ ነው የሰራኝ አሳምረህ ወሰደኝ። በቃ አሳምሮ እንደሰራኝ አሳምሮ እንዲወስደኝ ለምኑልኝ። በቃ ሰማዕቷ ስለናትሽ ብለሽ ስለጠባሽ ውጥቷ ያትነስ ያፍሬ የቴዎድሮስ ፍሬ እያልኩ ነው ለምናት። ገድሏን ይዤ ደረቴ ላይ እያለቀስኩ መጥምቀ መለኮት እንደዛ በጣም ወደዋለሁ። ልጄን ከእንደዚሁ ከብዙ እንትን አድኖልኛልና የሱንም ገድሉን አቅፌ አንተን ይዛ አንተን እንዳትሞትባት ብላ አንተን ይዛ በረሃብ ወደቀችው እናት ለምናለሁ።
ያለ እናት ማደግን አንተ ታውቀዋለህ። ልጆቼ ያለ እናት እንዲያድጉ አልፈልግም። ለምን ከ3 ሰዓት እስከ 4 ሰዓት ሰርጀሪው ላይ በሰው እጅ ነው ህይወት የሚቆየው እና ያ ሰዓት ራሱ አሁን ተመልሼ እነቃለሁ እንደ የሚለው ነው ውስጤን ደግሞ ይረበሻው። እንደዛ እያልኩ አለቀስኩ፣ ለምንኳቸው። ሰርጀሪው በቃ ተወሰነ። 3 ቀን ሰረዘው ሐኪም፣ እሱም እየተጨናነቀ ማለት ነው። ያው ባለሙያም ስለሆንኩ ይሁን ፈርቶ ቆይ ይለኛል። ነሐሴ ላይ የተጀመረ የሚገርም በቃ በዓል ይለፉል አለኝ። መጨረሻ ላይ 3 ቀን ሻንጣ እያነሳው ለምንድን ነው እንደሚያስጨንቀኝ? በቃ የማይችል ከሆነ አልችልም ይበለኝና ሌላ ጋር ይሄድ። እኔ ለምንድን ነው የሚያስጨንቀኝ? ነይ ብሎ እንደገና ቆይ ይያል ስለው ነርሱ ረዳት ነርሳለሁ ደውዬ እንደዛ ስለው ላንቺ እኮ አስቦ ነው ሌላ የሚፈልገው ማቴሪያልም አለ እና አሲስት የሚያደርገኝ ዶክተርም ፈልጋለሁ ምናምን ሲል የባሰ ደግሞ ፈራው። ይሄ ነገር በየሽ እግዚአብሔር ፈቃድ ዝም አልኩ። ከዛ መጨረሻ መቼ ተወሰነ? በቃ በዓል ይለፍ እንቁጣጣሽ ማለት ነው ይለፍና ከበዓል በኋላ በተረጋጋለም ክትትልም ለማድረግ እንዲመችኝ በ4 ብሎ ተወሰነ። መስከረም 4 ተወሰነ። 10 ሰዓት ላይ ነው በቃ ተባልኩና ተደወለ። ድንገት እኔ ተስፋ ቆርጬ ዝም ባልኩበት ሰዓት ለባለቤቴ ደውለው ጠሩ። ሄድኩኝ። ሄደን በጣም ነው በቃ 10 ሰዓት ላይ ነው ወደ ሰርጀሪው ክፍል ስገባ ልጆቼን ራሱ ትቼ ስወጣ ከቤት ደረጃ እያለቀስኩ ነው ወረድኩ። በቃ እንደማልመለስ ነው ውስጤ እንትን የሚለውና ልጆቼን ዞር ብዬ ሳይ በቃ በጣም አዘንኩ። አይዟችሁ የሚል እንኳን በቃ እናት የለኝ፣ እሱ እናት የለው፣ እኔ እናት የለኝ። እሱ በጣም ተሰማኝ። እያለቀስኩ ሄድኩኝ። በቃ ልጆቼ እንዳያዩኝ በቃ እንደዚህ ብዬ ገባው። በቃ ማጥቢ አልጋ ላይ ገባው። ወጣሁኝ ሰርጀሪው አልጋ ላይ ስገባ ደግሞ ትንሽ ቆይቼ ይቅርታ ሽንት ልሽ ነው ሁሉ አልኩት። ወጣሁ ሽንት ቤት ሆኜ በቃ ሰላም ለኪ ጸልዬ ወጣሁ። እስከ ግሉኮስ ሄጄ ተቀይሮልኝ ልብስ ሰላም ለኪ ጸሎት አድርጌ ወጣሁ። መብራት ነው እንጂ ከዛ እንደገና ሁለተኛ ጊዜ አማትቤ አልጋው ላይ ወጣሁ። በቃ እንጥተው ያው አንስቴዣው ምናምን አፌ ላይ ምናምን ሲያደርግ እንትኑ በቃ የለም። ከዛ በኋላ ወዲያው ማየው ማንን ነው የሚገርምህ? እኔ እንደዚህ ነው ተኛሁት። እንግዲህ እዚህ ጋር ነው የሚሰራው ሰርጀሪ። ሰማዕቷ ከቀኝ ጎኔ ቅድስ ዝርግግ ብላ የቁመቷን ነገር ተኝቼ ያው ሰርጀሪው ሲጀመር ከቀኝ ጎኔ በኩል ዝርግግ ብላ ስትመጣ ነው እኔ የማየው። ከዛ እንደዚህ አይና እናቴ መጣሽልኝ ያችን ቂጣ ቆርጬ ይዤ ወደ ቤት ሽምሮጣውን ስራ ብለሽ መጣሽ እናቴ እላታለሁ። ከዛ በመጎናጸፊያ አትመልስልኝ አመሰግናለሁ እናቴ አመሰግንሻለሁ። ከዛ ተከተለ መጥምቀ መለኮት እሱንም መስከረም 2 ላይ በቃ በስሙ ዘክሬ እንደው ለሰማይ ቤት በዛው እንኳን ያልሆነ ነገር ቢፈጠር ባልፍ ለሰማይ ቤት እንኳን ዋስጠበቃ እንዲሆንኝ ብዬ ዘክሬው ነው እሱም መጣ። እሷ እንደዚህ አርጋ መጎናጸፊያ በቃ ከፊቷ የፊቷ ላይ ያለው ብርሃን እኔ በምን አቅሜ ነው ኃጢአት የበዛን እናት በኃጢአት ተጨማለሁ ኃጢአተኛ እንደዚህ በመጎናጸፊያ በጇ ከዚህ ከደረቴ ስር እንደተንጋለልኩ እንደዚህ አርጋ ብቻ የሆነ ነገር ንቅል አርጋ ምታወጣ ነው ይመስልኝ። ከዛ በቃ እንደዚህ አርጋኝ እጇ ላይ ያለሁት ነኝ እኔ እጇ ላይ መጎናጸፊያ እጇ ላይ ከዶክተሩ ጎን ነው የምትቆም። ጸሎት ሳረግም እንዳልኳት አዛብም ይሁን መናፍቅም ይሁን በቃ እኔ ልሰራ የሚመጣው ዶክተር ከጎኑ ቆመሽ አንቺ ስርኝ ነው ያልኳት። ከጎኑ ነው የቆመችው፣ ከሐኪሙ ጎን ነው የምትታየኝ። እንደዚህ ይዛኝ ማለት ነው። አራስ ልጅ ገና የተወለዱ ጨቅላ በጣም ይባሉ አይደል? እንደነሱ ማከል ነገር አርጋ ያዘች። እንደዚህ በመጎናጸፊያ ይዛኝ በቃ ይሄ ተጋደመውን ስጋዬን አይዋለሁ። በቃ ስጋዬን ጥልት ነው ማረከው። እንደዛ ያያዩና መጥምቀ መለኮት ከሷ ጎን ሰማዕቱ ቅዱስ ጊዮርጊስ እንዲሁ በቃ አልጋዬን እንደዚህ ተደረደሩ። እኔን ክልል አርገውኝ ወደዚህ ግን በጣም በቃ እኔ ማላየው ከባድ ነገር ትልቅ እንዳላየው የከለለኝ ትልቅ ወፍራም ኮለን የመሰለ ግርግዳ አለ ከነሱ ጀርባ። በቃ ማየት ፈልግ ራሱ አልችልም ማየት። እነሱ ግን ከኔ ጋር ናቸው። እኔን ከልለው መጥምቀ መለኮት ሰማዕቱ ቅዱስ ጊዮርጊስ ፊታቸው ወደዛ ነው። እኔ ማየት ወደምፈልገው ግን ወደማላይ
ሌላም በቃ ስማቸውን በማቀውም በማላቀውም ቅዱሳን ብዬ ነው ለምን ማላቃቸው ቅዱሳን ቁጥር ስፍር የሌላቸው ታዩኛል። በቃ አይን ጥቅሽ አይነን ከርነ እንደዚህ አትመለስም። ይሰግዳል መጥምቀ መለኮት አባቴ ለኔ ብለህ ነው አይደል ያማለድከኝ ነው እንደዚህ የምትደፋ የምትቀና ኃጢአቴ በስቶ ነው አይደል ለኔ ብላችሁ እንደዚህ ተሰለፋችሁት እላለሁ። ሰማዕቱ እጅ ላይ ሆኜ ስጋዬን ይቆርጣል ያው ይሰራል እዚህ ጋር አይዋለሁ እኔ የሚገርመው ስጋዬ እንደዚህ ተንጋሉ እና በቃ ደከም የሚል ይመስለኛል። እነሱ ይሰግዳሉ አያቋርጡም ለሰግድ እየሰገዱ በቃ ወደዛ በጣም ከባድ ነገር ነው ያለው። እንግዲህ ወደ ፈጣሪያቸው እየሰገዱ ያማልዱኛል ይሰግዳሉ። እኔ እነሱን በማየው በጣም በቃ ልቤ ምስጥ የሚሰማኝ ደስታ በህይወት ዘመኔ እንደዚህ አይነት ደስታ ተሰምቶኝ አያውቅም። በቃ እነዛ ከፍ አድርጋ ይዛኛለች። ቅዱሳንን አያለው በመልክ ከሌብ እየመጥራት አልችልም እንጂ በቃ እንዲህ ጠጠር መጣያ የለም። ግን ሰርጀሪ እየተሰራ ነው እየተሰራው ስጋይ እየተሰራ ነው። እኔ ግን እሷ እጅ ላይ ያለሁት ነኝ እኔ ማቀው እኔ ማለት ነው። ስጋይን አይዋለሁ ራሱ እና በቃ ልቤ ላይ የሚሰማኝ ደስታ በጣም ለየት ያለ ነው። እናቴ ሰማዕቱ እንደዚህ አይነት ደስታም አለ። በቃ አይገፋፉ ቦታ አይጠባቸውም። ሁሉም ግን ይሰግዳሉ ወደ አንድ አቅጣጫ ይሰግዳሉ። በቃ እንዲህ አብሬ እንዲህ ይላል አይኔ ከነሱ ጋር ግን በቃ አይቻቸው ራሱ አልመለስም ፍጥነታቸውና ቦታ አይጠባቸው። እኛ በመድር ላይ ሰፊ ምድር ላይ እንኳን እየኖርን ሰፊ ቦታ ይዘን ይጠበናል እንጨናነቃለን እንገፋፋለን። እነሱ እኮ አይጠባቸው ጠባብ ቦታ ላይ ሆኖ አይጣበቡ አይገፋፉ በፍቅር ነው ለፈጣሪ የሚሰግዱት እያሉ ገረማለሁ። በሚያደርጉት ነገር ገረማለሁ። ጭራሻ ላይ ሰማዕቷን ዶክተሩ ዛል ሲል ዞር ብላ እንደመቆጣት አይነት ነገር ዞር ብላ ታይዋለች። ሐኪሙ ዞር ብላ ስታዩ ከሷ ፊት ላይ የሚወጣው ብርሃን ዶክተሩ ላይ የሚገርም በቃ እንደ መብረቅ ነገር ሪፍሌክት ያደርግና እንዲገባል ሰውነቱ ስርቅርቅርቅ እያለ እጁ ድረስ ሲገባ አይዋለሁ። ከዛ እሱ በቃ ልቅት ነገር ብሎ ደግሞ እንደገና እዚህ ጋር የሚፈልግ ያወጣል። እንደዛ እኔም ማየው እንደዛ ይሰራል። አሁንም ትንሽ ቆይቶ ደግሞ በቃ እኔ ምስጥ ብዬ በእነሱ በሚሰግዱት ቅዱሳን መሃል በቃ ሽታው የሚያስደስት ነገር በቃ ደስታዬ ወደር የለውም። ብቻ ይሄ ነው ብለ መግለጽ ይከብዳል። እግዚአብሔርን ነገር በየትኛው እንደበቴ ልግለጽ። እንደዛ ደስ እያለኝ እጇ ላይ ሆኜ እያየው አሁንም ሁለተኛ ጊዜ ዛል የሚል ይመስለኛል። እንደዛ ሲሆን አሁንም ዞር ብላ እንደዚህ እንዳስተማሪ በቃ እንዲህ ስጋዬ ላይ የሚሰራው ላይ አይኗ እንደዚህ ነው። በቃ እኔ እንደዚህ ይዛ አይኗ ስጋዬ ላይ የሚሰራው ላይ አሁንም በቃ ስተት እንትን ይመስለኛል። ደከም ሲል እንደዚህ እንዳይተች ዞር ብላ እንዲህ ስታየው ከሷ ላይ ብርሃን አሁንም ወደ ዶክተሩ ላይ ብርሃን ስርቅርቅ እያለ አሁንም ሁለቴ እንደዛ በጅ ሲገባ ያለው ከዛ ሰርጀሪው ሲያልቅ እጇ ዝቅ ስታረገኝ ተጠናቋል ብላ ዝቅ ስታረገኝ ሰማዕቷ እንዳትመልሽኝ እባክሽ ወደዚህ ወደ በሰበሰ ስጋዬ መመለስ አልፈልግም። እንደዚህ አይነት ዓለም በህይወቴ አይቻላቅ በቃ እዚህ ሁሉን እንዳትመልሽኝ ይከራከራታለሁ። እንደዛ ስከራከር እንደዚህ ግን አይደለም እኮ የለመንሽኝ እንደዚህ ነው። ልጆቼ እህል አቅርበው እንኳን መብላት አይችሉም። ስለ ልጆቼ ብለሽ አላልሽም ብላ ተቆጥታኝ ዞር ስትል አብሬያት እኔ ፊቴን ዞር ማድረግ ይመስል እንዲህ ስትለኝ ይወሰደችኝ የቤቴ ሶፋ ላይ ሳይ ልጆቼ ሁለቱ ትንንሾቹ ህፃናቱ ነው የምታሳይ ሶፋ ላይ በቃ እንደዚህ ዝን ብለው ቁጭ ብለው ባዶ ወና ቤት ውስጥ ምንም ሰው የለም። እንደዚህ ብለሽ አለመንሽኝ ልጆቼ ህልማ አቅርበው መብላት እንኳን አይችሉም አላልሽም? ሰው ክፉ ሆኗል ማን ያሳድግልሽ ብላ እሺ እናቴ ይቅርበኝ እሺ እናቴ በቃ ተጠናቋል ብላ በቃ ወደዛው ካወጣችበት ወደ ደረቴ ስታረገኝ በቃ ብርድ ስሜት እና የሆነ በቃ አላልቅስቅስ ያለ ቦታ ላይ ነኝ። ፈረደኝ በጣም። ከዛ በቃ የነበርኩበት ነገር ውስጤ በጣም እንትን እያለ የሚገርመው መዝሙር እየዘመርኩ ነው የወጣሁት። ራሱ ስትነቂ ሙሉ ለሙሉ ንቅት አላልኩም ግን በቃ ራሴን አወቅኩ። ከዛ እግዚአብሔር በቃ ያደረገልኝ ነገር እዛ የነበርኩበት ዓለም ውስጥ ነኝ ግን ያለሁት የሚገርምና ያ የሚያስደስተው ነገር የቅዱሳን ሁኔታ በቃ ከአይምሮዬ በላይ ሆነ ስነቃ። ያው ነቃው የሚባል አይደለም የሚገርም ገና ሪከቨሪ እየገባሁ ነው።
ያው ሪከቨር የምናረግበት ክፍል እንዲህ የሚገባው እንደዛ ነው ይመስለኛል የነበርኩትና ግን ዶክተሩን ራሱ ስሙን እየጠራው አሁን መጥራት አያስፈልግም የሰው እንትን አጋለጠ እና ስሙን እየጠራው ብቻህን ይሰራ እንዳይመስል ዶክተር በቅዱሳን ተከበህ እኮ ነው ይሰራው ጸጋው ወስቶልሃል እግዚአብሔር በጸጋ አክብሮሃል እያልኩ እሱን እየተናገሩ በኋላ ግን ስወጣ ደግሞ መልካም አደረገ ፈጣሪ ለኔ እያልኩኝ መዝሙር ማዳንከን ዘወትር አይቻለሁ ወይ መልካም አደረገ ፈጣሪ ለኔ መልካም አደረገ መድኃኔዓለም ለኔ ማዳንከን ዘወትር አይቻለሁ አይኔ እያልኩኝ ስትናቂ ይሄን መዝሙር እየዘመርኩ አልነቃሁም ሙሉ ለሙሉ ግን አቃለሁ አይኔ ተጠናቆ ወደ ሪከቨሪ እየወሰዱኝ ይሄንም ዘምረው ከዛ ስገባ ኦክሲጅን ምናምን ብለው ነርሶቹ ቶሎ አፍንጫዬ ላይ ያመጡት ሲሉ እኔ ተውኝ ምንም ነቃው ምንም የመተንፈስ ችግር የለብኝ እንደዛሬው አይነት ደስታና ሰላም እንደማ አግኝቻላቅ የነበርኩበትን ስላላወቃችሁ በቃ ታርጉልኝ አልኳት እንደዛ ስል ሁለት ናቸው ነርሶቹ እና አይ ገና እየቃዠች ነው ዝም ብለሽ አስከፍላት ኦክሲጅኑን ትላታለች አንደኛው አረን ያልቃዠው ምን ስሜን እየጠራ ተመኝ ይባላልው እንደዚህ እኔም ባለሙያ ነኝ ስታፍ ነኝ እኮ ጳውሎስ እንደዚህ ስላቸው በቃ ተያት ከውስጥ እኮ ነው እየዘመረች ወጣችሁ ስትል ሰማት ነርሱ እና ወዲያው ደግሞ ወንድሜ አለ ውስጥ ስናቀ የተመኝ ተረጋጊ ምንድነው አለ እንዴ ምንም ህመም ስሜት የለኝም ምንም የነበርኩበት ዓለም ግን በቃ ስለነበርኩበት ነው ማወራ የሚገርም በቃ ከዛም ዋርድ ገብቼም የራሴ ማረፊያ ክፍሉ እዛ ገብቼም በቃ ስለነበርኩበት ሙሉ ሌሊቱን በቃ ሳወራው ባለቤቴን እንቅልፍ እሱ እንደውም ሲደክመው እየጠራሁት ነበር ማወራው እግዚአብሔር እኮ እንደዚህ ነው እግዚአብሔርን ያስ ለወንድሜ ራሱ እግዚአብሔር እንደዚህ ሰማዕቷ እንደዚህ ያርፍችልኝ እኮ እግዚአብሔር ቅርብ ነው በቃ ለኔም ተአምር ነው ሆነብኝ ከተአምር በላይ ከምንችለው ካይምሮ በላይ ስለሆነ እንደዛው ቁስሉም ህመም ሳይፈጥር መጣመሙም ሳይኖር እንደው ሰርጀሪ የተሰራም አይመስልም ምንም ነገር በቃ በጣም ጎበዝ ዶክተር ነው ዶክተሩም አጋጣሚ ኦርቶዶክስ መሆኑንም በኋላ ላይ ነው የሰማሁት የሚገርም እሱም ለካ በጣም ጎበዝ ክርስቲያን እንደዛ ጸጋዋንም ላይ ያፈሰሰችበት እውነት እግዚአብሔር በአለም ላይ ሆነንም ስንሰራ እግዚአብሔርን ከያዝን ብዙ ጸጋል በእግዚአብሔር ጸጋ ነው እንቅስቃሴያችን ሁሉ የሚሆነውና ኦርቶዶክስ መሆኑን ያወቅኩት አርብ ተሰርቼ እሁድ ነው አንቺ ግን ሰርጀሪ ስትሰሪ በዛ አይነት ሁኔታ ታጅበሽ በእንደዛ አይነት ጭንቀት ጸሎት አድርገሽ አልቀሰሽ ተማጽነሽ እንደገባሽ ስትሰሪ የነበረው ነገር አወራሽ ለሱ አላወራሁት በቴክስት ግን ልክልታለሁ ዶክተር በጣም ጸጋ እግዚአብሔር በጸጋ እንደሚያግዘው ማወቅ አለበት ብዬ አወራዋለሁ ሄጄ ብዬ ነበር ያው እንጃ ሰው እንትን ላይ ይችላል አንዳንድ ያለ አይደል ዲቴል ሳይንስ እናቃለን ምንል ሰዎች የእግዚአብሔርን ቸርነት የእግዚአብሔርን ስራ ብዙ የመቀበል እንትን የለም እኔ ማለት በራሴም በሙያው እንትን ስል ወደ ሳይንሱ ነው የሚያደላው ብዙ ጊዜ ሳይንስን የሚያቀሰው በሚል ግን ቴክስት አርክልታለሁ ዝም ብያልቀረው እግዚአብሔር ጸጋ አብዝቶለት በእግዚአብሔር አጋዥነት በቅዱሳን ምልጃ በቅዱሳን ተከቦ ሰርጀሪውን እንደሚሰራ ማወቅ አለበት ብዬ በቴክስት ጽፌለታለሁ ሄድኩበት ሁሉ ግን አወራዋለሁ ታምሩ ግን ደግሞ ብዙ በየቤቱ ተስፋ ይቆረጠ እኔ እንዳልኩ በቃ ይሄን ያክል እንደው ኦርቶዶክስነቴ ለመቼ ነው እስከማለት በቃ እግዚአብሔርን አለ አይደል በቃ በጣም እስከ ለማማረር በጣም ግን እሱ አጠገባችን ነው በቃ እኔ ሩቅ እንዳለ አርጌ ነበር ማስበው 2016 ማለት ነው 2016 መስከረም 4 ነው የተሰራሁት 2015 ሰማዕቱ ጋር ደርሼ መጣሁ በቃ ለሁሉም ጊዜ ያለው ብዬ ነው የመጣሁት እሱም መጣ ግን ሰርጀሪው ላይ አብሮ ቆማል የሚገርም እሱ የሚታየኝ ልክ ፈረስ ይጋሉ እንደዚህ የሚላል አይደል ከላይ እሱ መጎናጸፊያው ቀዩ ብን ይላል እንደዚህ አብሮ ይሰዳል
በቃ ይሰግዳሉ ሁሉ በእነሱ ምልጃ ነው። በቃ እግዚአብሔር እኔ ንጹህና አይደለም ይሄንን ስል ሰው ብዙ ንጹህ ሆነ ይመስለዋል። ሰው እንደዚህ ስትቀርብ የእግዚአብሔር ድንቅ ታምር መነገር ስላለበት ነው የቀረብኩት እንጂ እኔ ንጹህና ኖርኝ አይደል። በዓለም ውስጥ ተጨማልቄ በኃጢአት ግን በተሰበረ ልብ ሆነ እግዚአብሔርን ስትጠራው እግዚአብሔር አጠገባችን ነው ያለው። ይሄን የተረዳሁት ነው። በዛች በተሰበረ ልብ ሆኜ ለምን ፈጣሪ እመቤት ያልኩት ለአንድ ቀን እንኳን ንጹህ ሆኜ አንድ ቀን እንኳን ቆሜ ዘምሬልሽ ከሆነ እናቴ ልደታ ማርያም በቃ አውጪ። ግን አንድ ቀን የሆነች ነገር በስማቸው ካደረክ የቅዱሳን ምልጃ በቃ ጠብ እንደማይል ነው የተረዳሁት። ሰማዕቷን ያው በየወሩ እንዳልኩ ደጇ አደርሳለሁ። ቅዱስ ገብርኤልም እንደዛው እንጂ እንደሰው ተረጋግቼ ምን እንዲጸሎት ማድረግ ለምን ስራችን ትንሽ ከበድ ስለሚል ዛም የሰው ህይወት አይደለ ያለሁበትን አንቺ ታውቂያለሽ ብዬሽ ነው መጡልኝ። እንደ ስራዬ ሳይሆን እንደ እግዚአብሔር ቸርነት የነሱ ምልጃ እግዚአብሔር መቼም ምንድነው ከመወዳቸው ጋር ቃል ኪዳኔን አደረኩ ነው የሚለው አይደል ባልሳሳት። ቃል ኪዳናቸው ፈጽሞ አዳኝ እንደሆነ ፈዋሽ እንደሆነ ነው የተረዳሁት። እኛ ዝም ብለን አውጥተን 5 ሳንቲም ስለሰማሁት ቅዱስ ጊዮርጊስ ስለ ቅዱስ ገብርኤል በነገራችን ላይ ቅዱስ ገብርኤልም ነበር እሱም ክንፉ በላያቸው ላይ ነበር እንደዚህ እያሳየኝ ክንፉን ይመለሳል ይረባል ላያቸው ላይ ቅዱሳን የሚሰግዱት ከነሚሰግዱት በላያቸው ላይ ብቅ ብሎ ክንፉን ያወል ወይ አባቴ አንተም እየመጣህ ነው በቃ በታምር ነው አልኩ። ታምር እሱን አሁን በቃ ስችል ቤቴ ትንሽ እየጋግሬ ስለ ቅዱስ ገብርኤል ለምን የልጆቼ አባት ነው ነገር ያለው ክርስትና ለሰው ነው አልሰጠም። ሰው ያው ስጋዊ ነው አይደል። እነሱ ግን ከሁሉ ነገር በስጋህም ህይወት በነፍስህም ህይወት እነሱ በሁሉም ጣልቃ ይገባሉ። ስለዚህ ክርስትና አባት የወንዶቹ እሱ ነው ቅዱስ ገብርኤል። የሴቷ ሰማዕቷ ናት። በስለት ነው የወለድኳት። በስምሽ እጠራታለሁ ብዬ ነበር። ከዛ በኋላ ነው ከሷ ጋር ቁርኝታችን የጠበቀው እና በዘከራቸዋለሁ በየወሩ። ያቺና ትልቅ ስራ ሆና እንግዲህ እንደዛ ይመጡልኝ እንጂ በህይወቴ ስራ ኖርኝ አይደል። እና እግዚአብሔር ቅርብ ነው። ተስፋ የቆረጡት እንደው ተስፋ ላጡት ተስፋቸው ነው። ተስፋ የቆረጥነውን ተስፋ በቃ በሚገርም ሁኔታ የሚቀጥል አምላክ ነው። በቃ በትክክል አሁን ነው ፍቅሩ የገባኝ አሁን። እስካሁን ግን እስከሚገለጥልኝ ግን በደመ ነፍስም ሆኜ ግን ያው በመችለው ህጉን ለመጠበቅ እጥራለሁ በመችለው። ለምሳሌ ካልከኝ ሴት ልጅ አታድርግ ያለውን ነገር አላደርግም። ለምሳሌ ካለባበሳችን ጀምሮ ሴቶችን የምንጨማምራቸው ነገሮች እግዚአብሔር የተመሰገነ ይሁን። በዚህ አጋጣሚ አንድ መምህር አመሰግናለሁ ሳረሳ መምህር ዘላለም ወንድሙ እውነት እግዚአብሔር እድሜና ጤና ይስጥልን። ብዙ ልጆች ተክሏል በእግዚአብሔር ቤትና እሱን ከልጅነቴ ይሰማ ነበር እና እግዚአብሔር ወንድ አሁን ወንድ የሴት ልብስ አይልበስ ሴት የወንድ ነው ያልበስ ይላል ዘዳግም ላይ። ይሄን እንኳን ማናውቅ ብዙ ነን ባለማወቅ ግን በድፍረት የሚያረጋው ስለሚበዛ እውቀት ከማጣት የተነሳ ጠፍቷል ይላል አይደል። እውቀት ከማጣት የተነሳ ይጠፋል በድፍረትም አለ። አሁን ኢቭን በርሜል ደርሰው መተው ራሱ አዲስ አበባ ሲገባ ወደ ነበረበት የሚመለሰው ብዙ ነው። ያ ደግሞ ከባድ እግዚአብሔርን ፍቅሩን ከቀመስክ በኋላ ደግሞ የማይገባ ድርጊት ማድረግ ከባድ እና ያቺን እንደዚህ ምጥራትን ነገር በኋላ ወራዋለሁ ደግሞ ያው 2017 ላይ አመጣልሃለሁ። የመጀመሪያው ወደ በርሜል ቅዱስ ጊዮርጊስ የሄድሽበት ትልቁ ምክንያት ይሄ ነበር ማለት ነው? አንድ እቺ እንትኗም አስግታኛለች። እኔ ቶሎ ሰርጀሪ ያልገባው እግዚአብሔር ታምር እንደሚሰራ ምናለሁ ከድሮም እምነት አለኝ የተወሰነም ቢሆንና እስቲ ልሂድ ለምን በቃ ታምሩ ይሰማቱ እንደተወራ በቃ ሲሰማ ሁሉም ማድረግ ይችላል። ብዙዎቹ እንደዚህ ፈንድ ተወጣልኝ በቁስል መልክ ምናምን ይላሉ። ከሰው እጅ ልቅ እግዚአብሔር ይችላል የሚለውን አምናለሁ እና በዛው ፈንድተው መልኩ ልድን ይችላል መጀመሪያ ብዬ ነው ወደ ሳይልኩት። የ2015 ጉዞ በዚህ መንገድ ተጠናቆ በ2016 ሌላ አዲስ ታሪክ ተሰርቶ
2017 ላይ ደግሞ ጥቅምት 8 የመጀመሪያ ጉዞ ጸበሉ ተዘግቶ ወይም አገልግሎቱ ተቋርጦ 5 ወር ከቆየ በኋላ በመጀመሪያው ጉዞ ከኛ ጋር ተጉዘሽ ነበር። እስቲ እሱን እንጀምረው። እሱ ምንድነው? እሱ ደግሞ በጣም የሚገርም እዛው 16 ላይ ያው ቁስል ይዘህ እንትና ይከብዳል አይደለ? ቁስል ይዳንልኝና ደግም ሄዳለሁ እያልኩ ነበር። ሰርጀሪው አስከትድን ስጠብቅ ግንቦት ላይ ሊሄድ ነበር። ግንቦት 10 ይመስለኛል መጨረሻ ጊዜ መሰለኝ። በሱ ሄዳለሁ እንደው ሳይዘጋማ ሄዳለሁ እያልኩ እያየሁ ነበር የእናንተ ሚዲያና ለመሄድ ልቤ እንደተነሳሳ ተዘጋ። በጣም አዘንኩ። ደግሞ ይዛን ሰማቱን ልመጣ ብዬ ነበር። ብዙ መዳን የሚፈልጉ ልጆች አሉ፣ እባክህ እንደው በረና አትስጋያለሁ ጸልያለሁ። ክረምት ላይ ቀን ደርሷል። በቃ ጉጉት ብያለሁ እና በረና እንደምድን 2017 ላይ በቃ እንደምድን ገና 2017 መግቢያው ጀምሮ ልቤን የሆነ ደስ ይልስ ክረምት ላይ ያው የሆነ በህልም ነገር የሆነ ነገር ምልክት አሳይ። ስለዚህ በቃ የመዳኔ ሰዓት አሁን ነው ብዬ ጠብቅ ነበር። መስከረም እስኪከፈት ዴይሊ ነው ማየው የእናንተን ሚዲያ እና እንደውም ጄሲካ መሰለኝ የምትባል ልጅ መስከረም 12 ይከፈታል ስትል እንደው ሰማዕቱ አደረህን አልኩኝ። ከዛ ይጀምራል እያለች ነበር። እንደዛው ጸሎቴን እያረኩ ጠበቅኩ። ጥቅምት ላይ በቃ ስትጀምሩ ነው መጀመሪያ ሊሄድ ልቤ በጣም ተነስቷል። ግን ባህር ዳር ወንድም አለኝና ደውዬ ለነሱ የአገሪቱን ሁኔታ ሰው ከባድ ነው ይላል ከውጭ ነው። ደውዬ ጠየቅኩ። እንዳትመጫለኝ እንዳታስቢው በዚህ ሰዓት ልጅ ትተሽ አይሆንም አለኝ። እኔ ግን ልመጣ ነው አልኩት። ኧረ በፍጹም በቃ ሰማዕቱ ምልክት አሳይቶኛል። ነሐሴ ላይ የእመቤታችን ጾም ላይ ነው። በቃ ጠብቅ ብሎ ነው ያሳየኝ። ይሄንንማ በቃ ሄጄ ታምሩ ማየት አለብኝ እመጣለሁ ስለው እንዳትመጪ በየቀኑ ስደውል በቃ ከባድ ነገር ነው የሚያወራኝ። እንደዛ ሲለኝ ውስጥ የተፈጠረና መልሶ ደግሞ በቃ አመነታሁ። ሁለት ልብ ያው ባለቤቴም ፈራ። በዚህ ሁኔታ ላይ እንዴት ትሄጃለሽ? እስቲ ታረጋጊ፣ ቆይ ቀስ በይ ምናምን። ግን በቃ በራሴ ማዝ መሆን አልቻለም። ታውቃለህ ያው ሰማዕቱ የፈቀደው ስለሆነ ትንሽ አለ በቃ ውስጥ። ከዛ ባለቤቴ አይቻልም በቃ አይቆረጥም ትኬቱ ይቆርጣለሁ አይቆረጥም ካስንተን ስንል እኔ በቃ አቡዬ ነበሩ ጥቅምት 5 እሳቸውንም እጅ አባቴ በቃ በጸሎት እንደው እርዱኝ አስቡኝ እንደው አባቴ ማህበር ይጠጣል እነሱን ነው ማሳስበው። እኔማ ምን ስራለኝ እንደው እናት አባቴ ዘከሩት አቡዬ በቃ እርዱኝ መሄድና መዳን ነው የምፈልገው። ይረብሸኝ ነበር ትንሽ በቃ ራሴን ያመኛል ትላለ። በቃ ከባድ ነበር። በተለይ እዛ ጸበሉ ተነካክቶ ከመጣ በኋላ በቃ ከባድ ሆነብኝ ህይወት። ጭንቅላቴ ረፍት አገኝ ያልሆነ ነገር ነው የሚያሳስበኝ። በቃ ትንሽም እንደ እግዚአብሔርን ቃል ውስጥ የመኖሩ ነው እንጂ በህይወቴ ላይ በጣም አደጋ ያደርስ ነበር። የሚያሳስበኝ ነገር የሚያስጠላ ከባድ ነገር ራሴን ማጥፋት ሁሉ ያሳስበኝ ነበር። ግን መልሼ አማትባለሁ ቅዱስ ገብርኤል እላለሁ። በቃ ቶሎ ብዬ እናቴ ሰማዕቷ ከአይምሮ ያጥፍልኝ ይሄን ሐሳብ እና አባቱ ምናምን እላለሁ። በቃ ለሁለት ከፈለኝ እና በዛ መሃል ነው እንግዲህ የጥቅምት ጉዞዬ በድጋ ብዬ መጥቼ ወደ እናንተ በቃ ዛሬ ቆርጣለሁ አልኩት። ቅዳሜ ቀን አርብ ልንሄድ መሰለኝ ቅዳሜ መጣሁት። ብቻ 3 ቀን 4 ቀን ነው መጨረሻው ነው ባስ የሚደርሰኝ። በቃ እምቢ ካልሽ እንግዲህ ምንም ማድረግ አልችልም ማለት ባለቤቴ። ለወንድሜ ጭራሽ ትኬት መቁረጥ ያልተነገረው መጨረሻ ከቆረጡት በኋላ ልመጣ ነው ስለው ተነጋግረን እሺ ብለሽ አለኝ ብዬ ነበር። ግን በቃ አልቻልኩም መሄድ አለብኝ። ሰማዕቱ ወታደር ነው። በቃ ሳስበው አባቴ ኢትዮጵያ ነፃ ያወጣ አንተ አይደለ ከአባቶቻችን ጋር አንተ ጠብቀህ እንደምታደርሰኝ አምናለሁ። አድርሰህ ትመልሰኛለህ። ለሞትም ከሆነ በቃ ጣጣዬን ጨርሼ ንስሐዬን እዚሁ ነው የጨረስኩት። በቃ ሌላ ምን ሞት አለ? የስጋ ሞት የነፍስ ሞት እንጂ ስጋ ሞት እንደሆነ ምንም ስጋ ያው ለመበስበስ ነው የተፈጠረ ብዬ አምኜ በቃ ተነሳሁ እና በጣም ባህር ዳር ስንደርስ በቃ ወንድሞቼ በጣም ነበር የተጨነቁት።
የሚገርም ሄድን ጉዞ ደስ የሚል ነበር 2015 በኖርማል ባስ ነው የሄድኩት ከባህር ዳር በፕሌን ሄጄ በግሌ ማለት ነው እና ከሄዱ ከባድ ነበር ሰው ብዙ ነው የሚጭኑት ከመናኸሪያ የሚወጣው ባስ ተቸግረን ነው የደረስነው እኛ 45 ሰው የምንጭንባቸው መኪናዎች 120 ሰው ነው የሚጭኑት ሰው ተሸክመህ ነው የምትሄደው እንደዚህ ብለን ሁሉ ወንበሩ ላይ ተደራርቦ በጣም በቃ ሰው ብዙ ነው ከባድ ነው እንደዚህ በጉዞ መሄድ ግን በቃ ያው አልጋ ነው ለኔ ብዙ ሰው ደግሞ ማያውቀው እኔ ግን ባሁኑ ከዛኛው ካለፈው ተምሬ በዝምታ ያው እንተኔንም ሳላበላሽ ድነቴን ዝም ብዬ ሁሉም ነገር ለበረከት ነው እንደዚህ አይነት ቦታ ስትሄድ መጥፎ ነገርም ቢደርስ ለበረከት ነው ያ ምንድነው ያለ ፈተና ዋጋ ያለ መከራ ጸጋ የለም ሁሉ ነገር እንደው በእንክብካቤ ነው የሚፈልግ ሰውና ትንሽ ወንዙ ላይ ነበር ቻሌንጅ የነበረው ያጋጠመን ጀልባው አነሰ አንድ ጀልባ ነበረች መጀመሪያ ሲደረስ መኪናው ሰው በዛ ላይ ሰው እንትን ሲልሽ ቀዳደም እነዛ እንትን የሚያሻግሩት ዋናተኞች ነበር ለምን በእነሱ አንሄድም አልኩ ሰው በቃ መጋጨት ሊጀምር ነው ታውቃለህ በዛችን ለመግባት ከዛ እኔ ንሳይንም አላበላሽ ብዬ በቃ ልጄና ዮኒ በእነሱ እንሻገር ሰው ሲሻገር ሳይ ጥሩ ደህና ነው መሰለኝ መጀመሪያ እንግባልኩት ያው በእግር መሻገር ይሻላል እንደዚህ የሚያሻግሩ ከሆነማ ምን ችግር አለ ደካሞች በጀልባው እነሱ እንልቀቅ ብለን እኔ ልጄ ያው 200 ብር ምናምን ሲል ችግር የለም ብለን ልጄንም ያዘ እኔንም እጃዘ አንድ ደግሞ ሌላ ልጅ አብራ ሴት ከኔ ቀጥላ እኔን ያዘች ተይዘን ገባን ከዛ ስንገባ ግን ለካ ከባድ ነው ወደ ላይ ይለናል ልጁ እኛ ወደ ታች ሆን ስታይ ያጦለውላል መሃል ላይ ማዞር ጀመረ እና ቀሚሳችን አልተመቸም የኛ ሴቶች እኔ ቀሚሱን ሆ ሲገፋው ልጅቷ ተስፋ ቆረጠች እየገፋ ከልጁ በቃ ሊያላቀቀን ሆነና በቃ አቃተን ወይኔ በቃ ምን ያቀቶኛል ወድቀና በቃ አቃተኝ ስትል አይሱሽ በርቻ አይሱሽ እያልኩሳን መጨረሻ ላይ ቀሚሳችን እኮ ሰብስበን ቋጥረናል ግን ውሃው ግፊቱ ዝቅ እያልክ ስትሄድ ጎርጎዳ ያለው ጋር ውሃው ወደ ላይ መጣብንና በቃ ሊለየን ሆነ ከልጁ ሊነጥቀን እንደዛ ሲሆን እኔ በቃ ወይኔ መጨረሻ በቃ ልትለቀኝ ነው ልጅቷ ልትሄድብን ሆነ እኔ እንኳን ይዞኛል ግን ወደ መሃሉ ስንደርስ እኔም ያቃተኝ ሄደ ቀሚሱ እየገፋን ሊነጥቀው ነው ከልጁ ወይኔ አልኩኝ ወይኔ ሰማዕቱ በቃ አቃተኝ አረ ሰማዕቱ ድረስልኝ እባክህ ሰማዕቱ ብዬ ወደ ላይ እንዲስብ ይጸበሉ ሽታ በጣም በሚገርም ሁኔታ ወንዙ ተነሽ የወንዙ ውስጥ ሆኜ እንደዛ እንደ ሰማዕቱ ድረስልኝ አቃተን በቃ ልጅቷ በቃ አልተለቀቀች ማን ይዣት ከዛ በቃ ሰማዕቱ እንደዛ ስል አረ ማሚ ቀስበይ ይላል እንደውም ልጅ ቀን ይጮህ የምር ከዛ ማሚ አይዞሽ ቀስበይ እንጂ ምን ተሸክሞት ነው ልጅሽ በእግሩ እየሄደ እጁን ይዞታል በቀኝ እጁ ልጄን ይዟል በዛ በፊት ለፊት በግራ እጁ እኔን ይዞ እኔን ደግሞ ልጅቷ ይዛ ነው እንደዛ ነው እየተጓተተን ነው የገባን በጣም በቃ ወደ ላይ እዩ ይለናል ልጁ በጣም እንዳያዞራቸው ወደ ላይ እኔ በቃ ሰማዕቱ እየጮህ መጨረሻ ላይ ልጅቷ ስትለቀኝ ደነገጡ በቃ ሰማዕቱ ድረስልኝ እባክህን አውጣን ስል የጸበል ሽታን ይሽተኝ ከዛ ሲሸተኝ ይሆናል አይደል ኃይል የሆነ የሚጨምርልህ ነገር በቃ ሆነ ፓወር ጨመረልኝ ልቤን ደስ አለው በቃ ሰማዕቱ መጣ በቃ አይዞሽ ልጅቷንም የሚገርመው የኔንም የሷንም ቀሚስ እኔ ያስኩት እኔ ለቀኳቸው በቃ እስከዚህ ውስጥ ኮንፊደንስ በቃ እሱ ራሱ ያዘኝ አክል ነው የሚሰማኝ ነበር እና በቃ ሰማዕቱ መጣ ይሄው ጸበሉን የሚሸተኝ በቃ ቶታል እና የሆነ በቃ እንደምን ለፈልፈው ጸበል ውስጥ እንደዛ መጮህ ጀመርኩና በቃ ሰማዕቱ ይሄው መጥቷል ይሄው ከላያችን ላይ አለ በቃ ተረጋጊ ምንም አንሆንም አይዞሽ ብዬ የሁለታችንንም ቀሚስ ያስኩት አንቺ ነኝ ያዥኝ አንተም ያዘኝ አልኩትና ልጁን ዋናተኛው እኔ ባንድ እጄ እኔን ቀሚስ ወደ ላይ ከፍ አድርጌ ባንድ እጄ ደግሞ የሷን ቀሚስ በጣም ተስፋ ቆረጠች ልጅቷ በቃ እኔም በደንብ ያዥኝ እንዳትለቅኛል በቃ ደስ ብሎን እንደው ፍጥነት ጨመርን የሚገርመው ላይ በፍጥነት በቃ ውጥት ስንል በቃ ከዛን የጀመረው ታምሮ ለኔ እና ምን ደግሞ መስቀል ይዤ ነበር ለሱ 2015 ያው ተስዬ ነበር በቃ እኔ
አልዳንኩም ብዬ ስለትን አላስቀርም ሰማሁት ብዬ የተቻለኝን አቆብ እንትን ነበርኝና አቆብ ሲደርሰኝ ለአምስቱ ቅዳሴያን የሚሆን ራጉኤል ሄጄ ገዝቼ ልብሰ ተክህኖ እሱን ላኩኝ። አክስቴ እኔ ከሄድኩ በኋላ ከሁለት ወር ነው ከአንድ ወር በኋላ ሄዳ ነበር። እሱን ላኩኝ። በቃ አንተ ለሁሉም ጊዜ አለ፣ ግን እኔ ልካለሁ። እዚህም ሆነ ታድነኛለህ፣ እዚህም ሆነ ትጠብቀኛለህ ብዬ ላኩኝ። ከዛ ደግሞ ድጋሚ ባሁኑ ሲሄድ ደግሞ ምን ይዤ ልሄድ? አንድ ባለጸጋ ጋር የሆነ ደጅ ምን ጠናው ጋር ብንሄድ እኮ ብዙ ነገር ነው የሚጠይቁን። ግን ወደ እግዚአብሔር ቤት ስኬድ ደግሞ ባዶ እጄ ብዬ በቃ ሳስብ መስቀል ነው ይመጣል። መስቀል በጣም ወጥቶ ደግሞ ከዛ ዲያቆናት ይዞት የሚቀድሱት ቅዳሴ ላይ የሚያዘው ትልቁ መስቀል እሱን ገዛው እና እሱን ይዤ ነበር። እሱን መስቀል እዛ ወንዙ ጋር የሆነች አብራን ሄደች ልጅ ተቀብላኝ ሊያዝልሽ ብላ ተቀብላኝ ተጠፋፋን። ከባሱ ስንወርድ ተለያየንና እሷ ወደ ኋላ ሆናለች። ለካ እኔ በቃ በእግር መሻገር እንዳለብን ስለወሰንን ቶሎ ሄድኩ። ከዛ ተሻግረን እኛ ዳር ላይ ቆም ብለን ሳያት ገና ልትችታ ከዛ ልጄ ከርቀት እሱ ለይቷት እዛ ጋርሽ ገና ማዱ ልትመጣ ነው አለ። ለካ እሷም በዋናተኛ መታለች። እኔ ተሻግሬ ጫፍ ቆሜ ልጄ ይሮጣል። ወደ ወንዙ እየሮጠ ሲሄድ እኔ ያመመው መስሎኝ እኔም ዋልኩ። ያኔ ያልኩ ልጄን እየተጣራው ስሮጥ ከዛ ቆይ ተረጋጊ ልጄን ያዙልኝ ወደ ውሃው እየሮጠ ነው ስል ለካ መስቀሉን ነጥቋታል። አቅቷት ልጅቷ ወድቃለች ሲሻገሩና መስቀሉ ይሄዳል በውሃው ውሃው እየወሰደው ነው። አዎ ለካ እሱን አይቶ ነው እሱ ሊይዝ የሚሮጥ ልጄ። እሺ እኔ ደግሞ ዞር ስል ከኋላ ሳጣው ሲሮጥ ልጄ ሄደ ብዬ በቃው እዛ ሻንጣው ጋር ቆም ብዬ እያለ ነው ዞር ስል ሲሮጥ ነው የታየኝ። ለካ ልጅቷን ውሃው ገልብጧት ቀይ ወሰዳት ነው። እና ዋናተኞች በጣም ጎበዝ ናቸው እንደው እግዚአብሔር ይመስገን። እዛ ያሉት ልጆች ተራሩጦ ዋናተኛ ገብቶ ይሄ የሚታዘለው ቦርሳ ነው በቃ እሱ ይዟት እንትናል አወጣት። የሚገርምህ ነው ብቻዋን የገባችው ነበር። የሆነች ልጅ ዋና እችላለሁ ብላ ነው ሌላ ነው ሴቷ ይዛት የገባችው ሴት ናት። እዛ አዲስ አበባ ገንዳ ውስጥ ነው ዋኝበትና እንደዛ የሚሄድ ወንዝ ከዛ በቃ እንትና እኮ ገባች ስሟን ረሳውታውና እሷን እኮ ወስዳት ሲለኝ በቃ ደነገጥኩ። እና ይታለች አሁን ነው ወጣት በቃ መጣች። ሻንጣዋ ከኋላ ያዘለችው ሁሉ ውሃው ያ ልብሱ ሙሉ ውሃ ጠጥቶ ድንጋይ ሆኗል። ሻንጣዋ በቃ ይንዘባዘባል። ውሃ ነች እሷ ራሱ ምኑን ትቀይር። ከዛ በቃ ወጣ እና ሲል መስቀሉ እኮ እየተገለባበጠ ሲሄድ ነው ሮጥኩት አላለኝ። ወይኔ ግን በጣም ጎበዝ ናት። እንደዛ ያረጋትም አለቀቀችውም። ዋናው ይሄ ቋሚው እንጨቱና መስቀሉ ይለያያሉ አይደል? ሁለቱ አንድ ላይ ነው ታሰሩት በክንት በገመድ ታስሯል። እና ሸርተት እያለ ያስቸግረኝ ነበር መኪና ላይ ራሱ። ግን እኔ እንዴት እንዳልተለያየ ነው መስቀሉ እንደዚህ ይዞት የሚቆሙት ማለት እሱ እና ያው ይለያያል አይደለ? መጨረሻ ቅዳሴ በኋላ ነጥለውት ለኛው ብቻ ይዙታል። ያው እሱም ስለማለት ይቅርታ መዞር እሱን እና ሳይለያይ አስበው ውሃው እንደዛ አርጎት ልጅቷንም እግዚአብሔር ሳትጎዳ ምንም ሳትሆን መስቀሉንም ሳትለቀው እንደዛ ተገለባብጦ ይዛልኝ መጣች። ሄድን። ያው ስንሄድ ደግሞ ባጃጁ በጣም ወረፋ ነበር። በጣም ሰልፍ ጥሩ ሰልፍ ይዘን ከመሃል ያው እዚህ የከተማው ባህሪያችን አይለቅም። እዛም ችግር ሆነ። ከኋላ ያሉት ወደፊት ሻንጣ እያንሸራተቱ ወንዶች እየሄዱ ደግሞ ከመንገድ እየጠለፉ ሳየው ሊመሽ ሆነ። ከዛ ሁኔታውን አየሁና በቃ ባጃጁ ይቅርብና ሆነ ሞተር ካለ በሞተር እንሄዳልኩና ትንሽ መንገድ ሄድ ካልክ ሞተሮች ይመጣሉ ቶሎ። ከዛ ሶስታችንን በሞተር ይዞ ሄዳን ትንሽ ወደዛ መንገድ ሄድንና የሚመጣውን ጠየቀልኝ። በሞተር ነው በሞተር ሄድ። እሺ ሶስት አርጎ ይዞን እስከ ሻንጣችንን በግራና በቀኝ ጭኖ ሶስታችንንም ይዞን ሄደ። ያቺ ልጅቷን እንደውም መጨረሻ ላይ ሰዎች ከዛ በእግራቸው እየተጓዙ ባጃጆችን ከመንገድ እየመለሱብን ከዛ በኋላ በቃ አናስኬድም ብለን ሰውን ከልክለና አጅበን ነው ባጃጆች እዛ ድረስ እንዲመጡ አድርገን ስንጭና ያመሸነውና በጣም በምሽት ነበር የገባነው። እኛ ያ ሁሉ ሳይፈጠር ነው ቀድሜ ማለት በቃ እንዳልኩ ሰው ሁሉም ለመሄድ እስከሆነ ድረስ
ያው ትንሽ እዛ የቦታው እንትን ያልገባው ሰው ደግሞ ያጠፋል። ስህተቶች አሉ ገናም ወይ ንስሐ ደግሞ እዛ ነው መቀበል በሚል ይሁን በቃ ነበር የተወሰኑ ጉርምርምታዎች። ሰነፎች ነን በመሰረቱ እውነት የምንሄድበትን አካሄዳችን ትክክል አይደለም። ያን ሆን እየቀረጹ ራሱ በእናንተ የሚያጉረመርሙም ሰዎች ነበሩ። ምንም ማድረግ አይቻልም። እንግዲህ ውሃው እንደዛ ሆነ፣ መኪናው እዛ ውስጥ አይገባም እና እንዴት እንደዚህ ይሆናል ምናምን ብዙ ነገር በቃ ከዚህ ሁሉ ነገር መሸሽ ነው የፈለኩት። በቃ ራሴ እንደጠበቅኩ መድረስ ቦታ። ከዛ በቃ ትንሽ እንደሄድን ያው ሞተሩ መጣ። ሶስታችንንም እስከቃችን ይዞን ደረስን። ሰማቱ በሰላም ገባን። የእናንተ አባላለን ሁሌ ኮፍያ ሹራብ ኮፍያ የሚያደርገው መምህር ኃይለ ገብርኤል እሱ በጣም መስማም እግዚአብሔር ያክብረው። እኔ በቃ ከእንትኑ ከሞተሩ መውረድ አቃተኝ። ረጅም ነው ምስል መንገዱም ሞተሩም ሰፋ ያለ ነው። እሱ ነው በቃ ድግፍ አድርጎ አወረደንና እዛው ጫፍ ላይ ያለችው ቤት ነው ያረፍነው። የእናንተ ትልቁ አዳራሽ ራሱ አልሄድንም። እኔ ደስ አለኝ በቃ እንደ ቤተክርስቲያኑ ሳይው ራሱ ልልል አልኩኝ። በቃ በመድረሳችን በሰላም ከተወራ ሁሉ ተከልለን በመድረሳችን ደስ አለኝ። ደረስን። ያው ማታውኑ ታጠብን ወርደን እንጀን ይዤ ሄደን ታጥበን አደርን እና ሰኞ ነው አይደል ጥምቀት የጀመርነው። እሁድ ማታ ገባን። ሰኞ ጥምቀት ገባን ተጀመረ። ያው ሰኞ ተጠመቅን። እግዚአብሔር ይመስገን። ከ2015 ትምህርት ስለወሰድኩ ሮጦ በርሜሏ ጋር መሄድ የለም ስለማውቃት የዛኔ የጉጉቴ ነው መጀመሪያ ያስኬደኝና ያሁኑ ላይ ግን ከፈራው መጨረሻ አታምነኝም 3 ሰው ምናምን እስከሚቀር የሚታሰር እቆማለሁ። ልብሴን ቀይሬ በቃ ጸሎቴን እያረኩ ቆያለሁ። በቃ እግዚአብሔር ሁሉም ቦታ ጫፍም ሆንክም እዛም ሆንክ ያው ነው በሚል ፍርሃት ስላለ ያቺ በርሜሏ እንዳለ የሚወጣው ሁሉ አይደል የሚያርፈው ያ ፍርሃት ስለነበረብኝ መጨረሻ ቆየሁ። ሰኞ የመጀመሪያው ጥምቀት ዳር ላይ ነው በቃ የመጨረሻ ከበርሜሉ 5 ዙር ምናምን ሊሆን ይችላል ዳር የሆንኩት ግን በቃ ቀደም ተሰወርኩት። በሚገርም ሁኔታ ገና ጸበሉ ሳይመጣ በቃ መጮህ ጀመረ። አፋፍ ሰማሁ ታወቀ እንደታችን ተባርጎን ላቁም ብትዳችል በቃ እኔ እንደዛ ባይል ደስተኛ እና አትችል በጣም መጮህ ጀመረ። ዋል ጸበሉ ሳይመጣ ጀመረ ሰፈር ብላ እንደው ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ እንደው በመስቀል ተቤዤ እንደው ስለናት ብለህ እያልኩ ጸልያለሁ። ጸሎት ሁሉ አለቀብኝ። የምችለውን ሁሉ ጸልዬ ደጋግመዋለሁ ሁሉ ሰላም ለኪቶ መቀበይ ማምደግም እንደዛ እያልኩ በቃ የሚታየኝ ምንድነው እንደዛ እየጸለይኩ እንዲቀና እንዳልኩ መስቀል ነው ማለት ሰማይ ላይ ተሰወርኩ። በቃ የሚታየኝ መስቀሉ እየተገለባበጠ ስለ መስቀሉ ከመስቀሉ ላይ የሚወጣውን ብርሃን ምን በዚህ በቆሻሻ አንደበት ምን እንዴት አድርገህ ትገልጸዋለህ? እውነት እግዚአብሔር ሰው አጥቶ እኛ ላይ ታምሩን እየገለጸ በጣም ነው በቃ የሚያሳዝነኝ። እግዚአብሔር ሰው አጥቶ ነው እኛ ላይ ታምሩን የሚገልጽና ያው አቅሙም የለን አሳምረህ አጣፍተህ እንዳታቀርበው የቃል እግዚአብሔር ዕውቀቱ የለን እንደወረደ ነው የምናወራው። ምን ያንን ታምር በቃ ሳይ በጣም ውስጤ በደስታ ነው የሚሞላው። እኔ እንዳታስጨንቀኝ አባቴ መጨነቅን የነፍሴ እንዳትጨነቅ በቃ ለይተህ እንታልኝ ነው የምለው ጸሎቴ እና መስቀሉ ይገለባበጣል ሰማዩ እንዲቀና እንዳልማየው እንዲገለባበጣል ብርሃኑ በቃ ያንጸባርቃል። ምንድነው ነጸብራቅ የሚወጣው ከመስቀሉ እሱን ነው ማየው። እሱ የሚለው ደግሞ እኔ ማየው እንደዛ ነው በቃ ደስ የሚመስጥ መስቀል እየተገለባበጠ ሰማዩ ላይ ማየው ነው። መንፈሱ ደግሞ ምን እያለ ነው የሚጮህ? መስቀል በላኝ መድኃኒዓለም መስቀል በላኝ መድኃኒዓለም መስቀል በላኝ እያለ ነው የሚጮህ አንቺ ላይ። አዎ